መምጣት አይጠበቅበትም። ሩጋ እዚህ መምጣት አይጠበቅበትም። ይመጣል፣ ቤቱ ይኖራል። ከዛ በኋላ ሄርሜላ ምን ይወጣታል አብረን እናያለን። አሁን ከቤት ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። አንተ ምንድነው? አንተ በቃ እኔ ነኝ ማጨብጨብ እኮ እሱ አጨበጨብኩ ምንም ምንም እኔ ነኝ ልቀቂኝ ወይ ልብሱን ስጪኝ። አይደለም እሷ አንተ ማታውቅ። እሺ ምንም የምትባሉት ነገር የለም። ሩታ ተረጋጊ እኮ ተረጋጊ እኮ ተረጋጊ። ያለሽን ዕቃ ብቻ እንድትሰጪን ነው። ቤት ውስጥ ነን ያለ ነው። አንተ ወንድ ነህ። እኔ ይኸውልሽ እንዴት የሚሆነው ነገር ታያለሽ። ሲቀጥል ደግሞ አባቱ ጋር ነው ሄደው ሲመለስ ወዴት እንደሚመጣና ማንን እንደሚመርጥ መደንቢያ እንዴት ታያዋለሽ? ተመልሰናል ቤተሰብ። ዛሬ እንግዲህ ያው ሰሞኑን እንዳስለመድኳችሁ በሪያክሽን አይደለም፣ በአዲስ ጉዳይ በአዲስ መረጃ ነው። እሱም እንግዲህ የሄርሜላን ጉዳይ ይመለከታል። ሄርሜላን ለማግኘት ሞክሬያለሁ። በተለይ ሰሞኑን ያገኘችው የኦዲየንስ አድናቆትና የኦዲየንስ ምላሽ ከምነግራችሁ በላይ ነውና ከዛ ጋር ተያይዞ በጣም ብዙ ተመልካቾች አሁን ወደሷ እንትን እያሉ ነውና ሩታ ያን ያህል ዓመት የገነባችው ልፋቷን በአንድ ገደል የሚል በጣም ብዙ ኮሜንቶቹን ለማየት ሞክሬያለሁ እና በጣም ነው የገረመኝ ማለት ነውና ሰው በዚህ ደረጃ እንዴት ይገለበጣል? ሰው ከስህተቱ ይማራል። ሰው ብዙ ነገሮችን አበላሽቶ ሊመለስ ይችላልና አብዛኛው ኮምፕሊትሊ ማለት ይቻላል ሩታ ኮሜንት ላይ ሩታ ላይ ተነስቶባታል አይገልጸውም እና ይህን ያህል ምንስ ካደረገች ነው ይቺ ልጅ? አዎ ጥፋት ከተባለ አጥፍታለች። እኔም አስቀድሜ ነገር ፈርቼ ካስታወሳችሁ ሩታ መልስ መስጠት አለባት ሩታ መናገር አለባት። ወጣ ስለተፈጠረው ነገር እውነት ንጹህ ከሆነች ብለን ስንናገር ነበርና ኦዲየንሱን በጣም በከባድ ሁኔታ ነው ያጣችው ሩታ ማለት ነውና እንደዚህ በዚህ ደረጃ ጠላት ሆኖ እስከሚነሱባት እኔም አልጠብቅምና በዛ ጉዳይ ላይ ከተያዘ ሄርሜላም ደግሞ ያችን አጋጣሚ በመጠቀም እንግዲህ ያያችሁትን እየሆነ ነው ያለው ማለት ነውና እስኪ ውድ ቤተሰብ እኔም ሄርሜላ ጋር ደወል አድርጌ ነበር ማግኘት ስለምፈልግ የቷን አፈላልጌ ከዚህ ቀደም ከሷ ጋር የነበረን ግብ ታውቃላችሁና እቺ ቪዲዮ ላይ የምታዩት አይደለችም አለች ሌላ እሳት የላሰችና በጣም ተደጋጋሚ ጊዜ ነው የምትላር ላገኛት ሞክሬ ነበርና አሁን ላይ የእውነቴን ነው የምላችሁ አንድ በጣም ሰበር የሆነ ዜና ነግራኛለች ማለት ነውና አብርሃምና ሄርሜላ ቡታጅራ ያሰቡት ጉዳይ አለና አጋጣሚ አፈትልኮ አምልጧት ተናግራለች ማለት ነውና እኔ ሄርሜላን ለማግኘት ዋናው የደወልኩበትና የፈለኩበት ምክንያት እኔ ኮዴንሱ ጋር እንዴት እንዳገኘቻቸውና እንኳን ደስ አለሽ ለማለት ነውና ሄርሜላ አሁን ላይ ድል አድርጋለች። ሄርሜላ አሁን ላይ በጣም ብዙ ነገሮችን አሸንፋለች። በጣም በሚያስገርም ሁኔታ ማለት ነውና ያንን ነገር ስመለከት ነበር እኔም በቃ ኦዲየንሱን አግኝተሻል፣ አሁን ላይ ያለሽን ነገር አስተካከለሽ በጥሩ ባህሪ በዚሁ መቀጠል አለብሽ ምናምን የሚለውን ነገር ለመንገርና ከሩታ ጋርም ደግሞ ስለተያያዘ ጉዳይ ላናገራት ነበር አድዋውል የነበረው ማለት ነውና በጣም ይገርማል። ከምንም በላይ አብርሃም ጤንነት ያው መቅደም አለበትና እህቷ ከባድ የሆነ ሚስጥር ነግራኛለች። አብርሃምና ሄርሜላ እንግዲህ የታሰበ ጉዳይ አለና እስኪ ጉዳዩን በደንብ ዝርዝሩን ስሙት። የተለዋወጥነው ነገር ትንሽ ጭቅጭቅ እናንተን ቢበዛውም ስሙትና እንዴት አመልጧት እንደነገረችኝ እውነታውን ስሙት። እንዴት ነሽ? ሰላም ነው? ዛሬ እንዴት ስልክ አነሳሽ? በጣም ብዙ ጊዜ ስልክ አታነሺም ነበር። ያው ያስብላል። ከኔ ጋር ማውራትና መጨቃጨቅ በጣም ነው አይደል? ደስ የሚልክ እንደዛ ነገር ናፍቄ ነው። ተመችቶኛል በጣም። ምን ነው ነው እንደሱ ሳይሆን እንደው በነገራችን ላይ እንኳን ደስ አላችሁ። በጣም ብዙ ኦዲየንስ ሄርሜላ እያለ ነው። ያው የምትፈልጉትን አሳክታችኋል። አራምባም ቆቦም በምንም ይሁን ብቻ ያሰባችሁትን ታርጌቱን መታችኋል በሚገባ ማለት ነው። ለተራመድኩ መጨረሻው እንደዚህ ነው። አሪፍ አይ እውነትን እንኳን ይዛችሁ አይደለም እውነት ለመናገር እውነት ሜዳ ላይ ባዶ እጃችሁን አጨብጭባችሁ ቀራችሁ። አይ ሰው እኛ ይኸውልሽ ሰው በአመለካከቱ እኛ እንዳሰብንለት ሄድ አይደለም እውነት ነው የያዝነው እንጂ ያ ሰው የፈለገበት አይደለም ኖ አይደለም። ያ ሰው በፈለገበት እኔ አብርሃም የፈለገውን እኔ ከሄርሜላም ጋር ሁለቱንም አግብቶ መኖር ይችላል።
ሄርሜላም ጋር ከምንም ጋር ግን ማሰብ ያለብሽ ከእውነት ጎን ሄርሜላ አግባብ አይደለም የምትሰራው ነገር ስላለን ነው እንጂ ግን ያው ቴክኒካሊ ባራባም በቆቦም ብላ ኦዲየንሱን ይዛለች። ያው ኮሜንቱ ላይ እንዳለ ሄርሜላ እና አብርሃም እንዲጋቡ ነው የሚሉታቸው። እንዳላጠለጠላችኋት እንደዛ ልብስ እንዳትለብስ አድርጋ እንድትሄድ እንዳላደረጋቸው ተው እናንተ እርቃናቸውን ቀራችሁ ማለት ነው። አይ ምንም እርቃን እኮ የሚያስደርግ ነገር የለም። ይኸውልሽ አይደለም ይኸውልሽ ተመልካቹ እንደዛ ሊሆን የቻለው ሩታ መልስ ባለመስጠቷ ሰዎች ቦዳሉ ነገር የሚያስቡበትን ነገር መልስ ባለመስጠቷ እናም ደግሞ ያው ጥሩም ባይሆንም በምትሰራቸው በምታሳየው ያልተገባ ባህሪ በሷ ምክንያት ነው እንጂ ያቺ ደግሞ ብልጥ ነች። የእናንተዋ ተጠቀመችበት። በቃ አንገቷን ተክለስልሳ ሄርሜላ ተጠቀመችበት። እሺ ኧረ እባክሽ አስቀድማችሁ እናቱ ጋር ቡታጀራ ከወንድሞቹ ጋር ተነጋግራችሁ አስቀድማችሁ ቡታጀራ የላካችሁት ለዛ ነው ማለት ነው። ቡታጀራ በቃ ፍቅራቸው በጣም ደስ የሚል ፍቅር በጣም ባሪክ ሁኔታ ላይ ነው ያሉት። አይደለም ስለ ሮማንሱ አይመቸንም፣ አይመለከተንም። ስለ ሮማንሱ የፈለጋችሁትን ትማር ትችላላችሁ። ግን ሄርሜላና አብርሽ አብረው አንድ ላይ በፍቅር ሲኖሩ ለወሬ ስለማይመቻችሁ እኮ ነው አይመለከተንም ምናምን የምትለው። የቅናት መንፈስ ነው እንደዚህ ያደረገ። አይ ኖ አይደለም። ስለዚህ እናንተ ማወታችሁ ሜዳ ላይ ቀራችሁ። ያቺ ሩታ የምትባል ጉድም ደግሞ ንገራት እርሟን ታወጣ። እሷም ካሁን በኋላ እንግዲህ አብርሽንም አዳምጪኝ። ይኸውልሽ ቡታጀራ መኖራቸው ምንም አዲስ ነገር አይደለም። ከዚህ በፊትም ሲጀመርም ልንገርሽና የእናንተ ውሸቴ በቃኝ። ሄርሜላ እርጉዝ ነች፣ እርጉዝ ሆና ነው የጠፋችው። ከአብርሃም እርጉዝ ነች፣ እሷም እንትን ልጅ ይዛለች ምናምን የሚባል አይነት ድራማ ጀመራችሁ። ከዛ ያው ተመልካቹ ሾርት ሚሞሪ ነው ብላችሁ ወደ ጎን አረጋችሁና እንድትቅለሰለስ አሞታል ምናምን እያለች አንገቱ ስር እንድትሽከረከር አረጋችሁና ያሰባችሁትን ነገር አረጋችሁ። ገባሽ? የእናንተ ውሸት ከዛም ነው የሚጀምረው። ቡታጀራን ሊኖር ነው ቡታጀራን ሊኖር ነው የሚለውን ወደ ሊኖሩ ነው ብላችሁ ያው ሄዳ እኮ እሷ ይታወቃል እንግዲህ እየኖሩ ነው። በቃ እየኖሩ ነው። አያርግላችሁ ጥሩ ነው። እያዘገጃጁ ነው። ቤት ምናምን ሁሉ ነገር አዘገጃጅቷል። በቃ አይ እኔ አሁን ሄርሜላ እንድታገናኝ ነበር አደዋወሌ የነበረው በነገራችን ላይ እና ምን ተሰማት? አይ የእውነት ነው። ለአንዴና ለመጨረሻ ጊዜ ላገኛ ትፈልጋለሁ። ለአንዴና ለመጨረሻ ጊዜ ያገናኝ። ምንም አንዴ ለመጨረሻ የሚባል ነገር የለም። ልታገኛታችን የሚሆን በጣም እሷን ለማግኘት ብዙ ርቀት መጓዝ ይኖርብሃል። ኧረ ምንም አይጠበቅብኝም። ገባሽ? ክፉ መሆን በቂ ነው። በእነሱ ሀሳብ መሄድ በቂ ነው። እኔ አሁን እኮ ይኸውልሽ እኔ ልንገርሽና አሁን ለሄርሜላ የምታደርገውን ነገር እኔ ይኸውልሽ አሁን ሄርሜላ የምታደርገውን ነገር ተቃራኒ ሆኜ አይደለም። በቃ እሱ የሚፈልገውን ነገር እያደረገች ነው። ትልሳለች፣ ሰው ወዷታል። በቃ ሀላስ በቃ በቃ ተመልካቹ በሚያየው ፈርዶ ኮሜንቱንም አይቼዋለሁ። በቃ ከሷ ጎር ናቸው። በቃ በቂ ነው። ምንም ግን ሄርሜላ እንደዚህ ላይፋ የተስተካከለ በመሆኑ ስታለቅስ ያደርክ ትመስላለህ። ድምጽ ኧረ እኔ በጭራሽ እኔ አይከፋኝም፣ ችግር የለውም። አሁን ላይ ላለችው ነገር ጥሩ ነው። ግን በዛ ጉዳይ ላወራት ስለፈለኩ ነው። አገናኝ የመከፋት ድምጽ ነው እየሰማሁ አይደለም። በዛ ጉዳይ ላወራት ስለፈለኩ ነው። አገናኝኝ እያልኩሽ ነው። አላገናኝም ሲጀመር የለችም ብትኖርም አላገናኝም። ምንድነው ማገናኘቱን ያልፈለኩ አንተ ልታወራ የምትችልበት ጊዜ የላትም። ሰው ሌላ ላይት ላይ ናት፣ ሌላ ዓለም ላይ ናት። ሰው እንዳንተ አይነቱ ወሬኛ ጋር ልትለፋለፍ የምትችልበት ጊዜ የላትም። እሺ አንተ ሂድና ወደ ኋላ ጀመርሽ። እኔ አሁን እኮ ምን አደረኩኝ? ስለ ሄርሜላ እኮ ክፉም ነገር አላወራውም፣ በሷን አልሰደብኳትም፣ ያልተናገርኩ አገናኝኝ የምለው ከኦዲየንሱ ያገኘችው ነገር አሪፍ ነገር ስለሆነ የምታስተላልፈው መልእክት ካለ በዛው እንድንግብ ለመታረቅ ነው። ባጭሩ ለመታረቅ ነው። ስሜቷ ለራሷ ነው፣ ለሄርሜላ ነው። ባጭሩ ልንገርሽ አይደለም፣ ባጭሩ ለመታረቅ ነው። ሄርሜላ ጋር አስታርቂ ነው። ገባሽ አይደለ? ኦልሬዲ እኔ ምንጊዜም ከኦዲየንሱ ጎን ስለሆንኩ ኦዲየንሱን ደግሞ እናንተ ሸውዳችሁታል፣ ተሳክቶላችኋል። ስለዚህ ከኦዲየንሱ ጋር የግድ መሆን ስላለብኝ እኔ አስታርቂኝ የሚል ጥያቄ ነው ያነሳውልሽ እንጂ ሌላ ነገር ምን አስኬደሽ? ስንት ትከፍላለህ? ድሮም ገንዘብ አይደል ያስመጣችሁ? በቃ ዘለሽ ገንዘብ ላይ ነው አይደል?
በጣም ያሳዝናል። አንድ አታራቂ ሽማግሌ በጣም ያሳዝናል። በቃ አንድ ነገር ብለሽ ዞረሽ ገንዘብ ላይ ኤኒዌይስ ከፍላለህ ላታርቅ ተፈለክ ከከፈልከኝ አታርቅሃለሁ። እሺ ጥሩ ከፍላለሁ እከፍላለሁ። እንገናኝ ብዬሽም ብዙ ጊዜ ቀጥተሽኛል። እከፍላለሁ፣ ችግር የለውም። ኤኒዌይስ ግን በጣም አመሰግናለሁ። ጥሩ መረጃ ነው የሰጠሽኝ። ቡታጀራሉ ሊኖሩ ነው የሚለውን ነገር በደንብ አድርጌ ያነሳበታለሁ። ያው እናንተ ጋር ውሸት በጣም ብዙ ስለሆነ ትጋለጣላችሁ አይቀርም። እሺ አሁን ከቻልሽ አገናኝ የለችም ቡታጀራ ያው እንግዲህ የተናገርነው ነው የሆነው። ያው እንግዲህ ያወራነው ነው የሆነው። እንግዲህ ውድ ቤተሰብ እና እኔ የእውነቴን ነው የምላችሁ። አሁንም እኔ ከሩታ ጋር ነኝ የምልባችሁ ዋናው ምክንያት ምንድነው? ይህ ነገር ሲጣራና እውነታው ሲወጣ ሁሉም ነገር በጊዜና በሁኔታው ሲዳን ያን ጊዜ ሁሉም ነገር ትክክል ይሆናል። አሁን ላይ አብርሃም የሩታም ሆነ የኤርሜላም ሆነ የሱ ጤንነት ነው የሚጠበቀው፣ የጤንነት ነው የሚያስፈልገው። ቡታጀራ ማግብታው ትኑር፣ አዲስ አበባም ትኑር፣ ምንም ትኑር የልጁ ጤንነት አሁንም ይቅደም ማለታችንን እንቀጥላለን። አሁንም ነገም የልጁ ጤንነት ላይ ፎከስ አድርጉ፣ አስተውሉ። የልጁ ጤንነት ላይ በተመክሩ ይሻላል። እኔ የእውነቴን ነው የምላችሁ፣ ዳዊትም ምንም ብትሆን ማለት ነው። እና አሁን ላይ ሩታና ኤፍሬም እያሳዩት ያለውት ነገር እኔም አልደግፈም፣ ትክክል አይደለም፣ አግባብም አይደለም። እየሄዱበት ያለው ርቀት አግባብም አይደለም እና ሊታሰብበት ይገባል። እያረጉት ያሉት ነገር እጅግ ነውር ነውና በጣም አመሰግናለሁ ለነበረን ነገር። አሁንም የአብርሃም ጤንነት ይቅደም እላለሁ ባይ